ከእስራኤልና ኢራን ጦርነት ጀርባ አሜሪካ እጇ ሊኖር ይችላል የሚል ጥርጣሬ አለ። የዛሬን አያድርገውና ኢራንና አሜሪካ በፍቅር የወደቁ በአንድ ማንኪያ ካልጎረስን በአንድ ጠመንጃ ካልተኮስን የሚሉ መዳፍ መተው የሚማማሉ ፍቅራቸው የሚያስቀና ሀገራት እንደነበሩ ያውቃሉ። ከ1979 በፊት የነበረው የኢራን መንግስት ከአሜሪካኖች ጋር አረቦች ነበረ። ኢራንም ትንሿ አሜሪካን ተብላ ተጠርታም ነበረ። አሜሪካ ባላት አቅም ሁሉ ኢራንን ደገፈች። በመላ እስያ ለሚኖራት ኦፕሬሽንም የሲአይኤ ቢሮዋን በቴሄራን ከፈተች። ፍቅሯን መግለጫ ብታጣ የዶላር ማተሚያ ፕሌት በስጦታ ለኢራን አበረከተች። ኢራን በበኩሏ ዲሞክራሲ የምታቀነቅን በምርጫ የምታምን ሀገር ሆነች። ይሄ ሁሉ ግን የኢራን እስላማዊ አብዮት እስከፈነዳበት 1979 ብቻ ነበር የቆየው። ከዚህ ጊዜ አንስቶ አይንና ናጫ መሆን ጀመሩ። የኢራን ኢስላሚክ ሪቮሉሽን ወይንም አብዮት ሊብራል የሆነውን አገዛዝ አስወግዶ በምትኩ ኢስላሚክ ሪፐብሊክ ኦፍ ኢራንን መሰረተ። የዶላር ማተሚያ ፕሌቱንም አሳልፎ ለሂዝቦላ ሰጠ። ሂዝቦላህም ዶላር እያተመ የገንዘብ አቅሙን አካበተ። ዛሬ ድረስ ለእስራኤል ስጋት የሆነ አቅምን ፈጠረ። አሜሪካ ተካርኩኝ አለች፣ ለበቀልም ተነሳች። ለዚህ ደግሞ የእጅ አዙር ፕሮክሲ ጦርነትን መረጠች። አጋር እንድትሆናትም የኢራንን ጎረቤት ኢራቅን መረጠች። በአሜሪካ የስለላና የደህንነት ክፍል እየተደገፈ የሳዳም ሁሴን ጦር ኢራንን ወረረ። አሜሪካም ለሳዳም ሁሴን መሳሪያ አቀረበች፣ መረጃ ሰጠች። ጦርነቱን እንዲያሸንፍ የሚቻላትን ሁሉ አደረገች። እልቂቱ ረጅም ዓመታትን አስቆጠረ። በሚሊዮን የሚቆጠር ህዝብም ረገፈ። ጦርነቱ ከ8 ዓመታት በኋላ ቢያበቃም ዛሬም ድረስ